በጣም ነው የምወዳት፣ በጣም ነው መሳሳላት። ነብዩ ዳንኤል እባላለሁ። ልጄ ሆይ የሚያውቀው ሰው አለ? ልጄ ሆይ አታውቁትም እንዴ? ዛሬ የተገናኘንበት ዋነኛ ዓላማ ልጄ ሆይ የበጎ አድራጎት ማህበር በዚህ ትምህርት ቤት ላይ ላሉ ተማሪዎች የስነ ልቦና እገዛ በዓል ሲደርስ አብረን የማክበር አይደለም። ስለዚህ የተለያዩ ቆይታዎችን አብረን እናደርጋለን ማለት እንደ ኬቢሽ አይነት ጀግና እናት ደግሞ ሰጥቷቸዋል አይደል? እኔ መጀመሪያ ነው ስመጣ፣ ግን ከባለፈው ከታዘብኩት በጣም ጥሩ እናት ትሆናለች በስነ ልቦና በሀሳብ ልክ ነኝ አይደል? ስለዚህ ይህ ልጄ ሆይ የተሰኘው የበጎ አድራጎት ማህበር ዓላማው ትውልድን ማብቃት ነው። ትውልድን ማብቃት ማለት አእምሮ ላይ መስራት። ትምህርት ቤት አንድ ትልቁ ስራው መምህራን አእምሮ ላይ አይደለ? እንደ ስነ ልቦና ባለሙያ ታላቂ ከቢሻለች ከነሱ ጋር ሆኜ ደግሞ ሳወራ በዚህ ምድር ላይ ትልቁ ነገር ስነ ልቦና ላይ ወይም አእምሮ ላይ ወይም ልጆች ላይ መስራት አይደል? ወላጆች አላችሁ፣ ልጆቻችሁ እዚህ የምትልኳቸው ያደርሰው ተመርቀው የተሻለ ቦታ እንዲደርሱ ነጋቸው የተቃና እንዲሆን ነጋቸው ላይ ህልማቸውን በትምህርትም በስራም የተሻለ ቦታ እንዲደርሱ አይደለ? ትምህርት ቤት እናንተ ላይ ሲሰራ፣ መምህራን እናንተ ላይ ሲሰሩ፣ ወላጆች እናንተ ላይ ሲሰሩ ጊዜያቸውን፣ ጉልበታቸውን፣ እድሜያቸውን፣ ላባቸውን ይህን ሁላ ነገር ሲገብሩ እናንተ የተሻለ ቦታ እንድትደርሱ አይደለ? የሆነ በጣም የተመቸኝ ቃል አለ። የዚህችን ታሪክ ቢነግረኝ ሰው ልጄ ሆይ ያላችሁ ሰዎች ታውቋታላችሁ አይደል? እርሳስ በኬቢሻ ምንድን ነው ትርጉም? እሱ የነገረችኝ ትርጉም አለ። እሺ እርሳስ ምንድን ነው? ይጽፋል። መጽሐፍ ብቻ ነው? ምን ያደርጋል? ያጠፋል አይደለ? ትምህርት ቤት ምን እንማረው? ልንሰራ፣ ስንሳሳት እናስተካክል አይደለ? እዚህ የተገናኘነው ለዛ። ትምህርት ቤት እንማራለን፣ እናጠናለን አይደል? እንፈተናለን። ኤክስ ስናገኝ ምን እንሆናለን? ተቀጣዩ በደንብ እናጠናለን፣ እናስተካክላለን አይደለ? በስነ ምግባር ስንታነጽ ልክ ነው፣ ማስተካከል ነው ባጭሩ። ይቺ ምድር እዚች የመጣችሁባት ትምህርት ቤት አይደለም፣ ጠባብ ብቻ አይደለም የእናንተ ህይወት አይደል? የነገ ተረካቢዎች ናችሁ። ሩቁን እንተወውና የነገ ወላጆችን የምታሳርፉ ልጆች ናቸው። ሁላችንም ጋር ዓላማ አለ አይደል? ይሄ ትምህርት ቤት ዶክተሮችን ይፈጥራል። ይሄ ትምህርት ቤት መምህራንን ይፈጥራል። ይሄ ትምህርት ቤት ኢንጂነሮችን ይፈጥራል። ይሄ ትምህርት ቤት በመክሊት ስነ ግጥም የሚጽፍ ሰው ሊፈጥር ይችላል። ይሄ ትምህርት ቤት ምናልባት በቲያትር ዓለም ውስጥ ብቁ የሆነ ልጅ ሊፈጥር ይችላል አይደል? ይሄ ትምህርት ቤት ስራ ፈጣሪ የሆነ ትውልድ ሊፈጥር ይችላል። ትምህርት ቤት የልምምድ ቤት ናት። እሺ አትሾሩ። መማር ተቋባ ተገናኝ። ዛሬ ላይ እናታችሁ ደስተኛ ከሆነች፣ ዛሬ ላይ አባታችሁ ደስተኛ ከሆነ ነገ ላይ ህይወታችሁ ደስተኛ፣ ነገ ላይ ትስቃላችሁ፣ ነገ ላይ ትደሰታላችሁ። በጣም አለ። የዛሬው ፕሮግራማችን የሚሆነው የኪነ ጥበብ ፕሮግራም አለን። በእናንተው በልጆቻችሁ ግጥም፣ ቲያትር የመሳሰሉ ያቀርቡላችኋል። ከዛ በኋላ ኬቢሻም ሌሎችም አሉ ንግግር ያደርጋሉ። ስሜ ራሄል ታምራት ይባላል። የግጥሜ ርዕስ እናት። አንቺ የከሳሽ እኔ መፋፋቴ፣ አንቺ አጎንብሰሽ እኔ መቃናቴ፣ ተርባ አንጀትሽ ጠግቤ መብላቴ፣ ባዶ እግርሽ ሆነሽ እኔ መጫማቴ፣ አንቺ አፉ ደርቆ እኔ መጠጣቴ፣ አንቺ ሳትማሪ ተምሬ ማወቄ፣ ልፋትሽ ተረስቶ እኔ መደነቄ፣ እውቀትና ክብሬ ሽልማት ማድረጌ፣ ስጦታ ውበቴ፣ መልኬ ደምግባቴ፣ የኔ እኮ አይደለም ያንቺ ነው
እናቴ የእናትና መልኳ አልፈደገነቷ የሀገር ተምሳሌት ማንነቷ ፈገግታና ሐሴት ተስሏል ከፊቷ ቃሏ ማይታበይ ሐሰት የማያውቃት ባለችበት የሰው መውደድ ያላት ትልቁ ትንሹ መቶ የሚያቅፋት ደስታዋ በግላጭ አንገቷ በስውር ልጆቿን አግባ ጾሟን የምታደር ራሷን አቅልጣ ለሰው የምትኖር ይቺ ናት የምናት። ስላዳመጣችሁኝ አመሰግናለሁ። ኧረ ማዘር ያለሽ ጣላ አርግልኝ። ምን እሺ ነው ጀመር ታገኘና ነው የምትሆን ዞር በል ስትካተከኝ። ኧረ ማዘር ታዲያ እንደዚህ ይባላል እንዴ? አልሰጥም ነው እንጂ የሚባለው። ሲጀመር አታገኝም አይደለ? ዞር በል ታጠገቢ እና በስነ ስርዓት ወሬያ ዞር ይባል ይሻል። ዞር በል እዛ የጎደለ ተዳዳሪ ኧረ ማሚዬ ያለሽን ወረድ ወይንና ቤት ያለኝ አራቡ ብሄድሽበት ይቅናሽ፣ ክፉን ያርቅልሽ። መስጠት ወይም ደግነት ማለት ካለን ነገር ላይ ማካፈል፣ ለሰው ልባችን መራራት ማለት ነው። እስቲ ከመውጣታችሁ በፊት የቤት ስራ አለኝ። የቤት ስራ የሚሆነው ልክ ዛሬ እንዳስተማርኳችሁ ሁሉ ነገ ስትመጡ በንጋታው ዛሬ ከቤት ስትገቡ ያደረጋችሁትን ደግነት ወይም በመንገድ ላይ ያጋጠማችሁን ነገር ትነግሩኛላችሁ። ዳና ማረፊያ ጎጆ ቤቱ ኑሮናል ነፋስና ብርዱ ያብረልናል። እባካችሁ ሰዎች እያያችሁ አምስትም አስርም ካላችሁ ተመችቶም ቢሆን ቢሳካልን ኖሮ መች ይሰማን ነበር የበረዳ ኖሮ። እድሜ ላችሁ ደግሞ ድምፅ እንዳለው ሰው አምስትም አስርም ሰርታችሁ መብላት እኮ ትችላላችሁ። ሲስተር በቃለ ወቃጫት አይደለም ይርሽ ያለሽ ማለት አልገባኝም። አይደለም እኛ እዚህ ወደን አይደለም የተቀመጥነው እኮ እኛ ሰርተን እንደምናገኘው እናንተ ማግኘታችሁ እኛ ግድ ትጭናላለን ካገኘሽ ነው ያለው። በቃ እዛ ቅድም ላይ የሆነ ሙዚቃ ስትዘፍኑ ሰምተን ነበር። ድምጻችሁ በጣም ነው ደስ የሚለው። ድምጻችሁ በጣም ያምራል። ይሄን ያዙት ለራቸው ናቸው። እናመሰግናለን። በቃ ብሄድሽበት ይቅናሽ፣ ክፉ አይንካሽ። አሜን። ደህና አደራችሁ ተማሪዎች። ቁጭ በሉ። እሺ የቤት ስራ ነበር አይደለም? እስቲ ከቤት ስራችሁ የተወነ ወይም ያደረገው ነገር እስቲ። እሺ ተማሪ ማራናታ ትናንትና ያልሽኝ አሁን ገብቶሻል ወይም አሁን ሰርተሻል? ቲቸር መጀመሪያም አይገባኝም መስጠትም አልፈልግም ብዬሽ ነበር እና አልሰጧችሁም። መስጠትም አልፈልግም መቀበልም አልፈልግም ብዬሽ ነበር። ሊገባኝም አይችልም፣ ወደፊትም እንዲገባኝ አልፈልግም። አንቺ ይገባሽ ነበር፣ ግን ለመስጠት ቦታ ልብሽን አልሰጠሽው ወይም ቦታ አልሰጠሽው። አሁን አንቺ እነሱን በሰደብሽው ነው ወይም እነሱን የቆርቆሮ ድምፅ ስላልሻቸው አንቺ ውስጥሽ ሰላም የተሰማሽ መስሎሻል፣ ግን ደግሞ ብትሰጪው ከዚህ በላይ ሰላም ይሰማሽ ነበረ። አሁን አንቺ ልክ አሁን እንደማሰጫቸው ሁሉ ስትሰጫቸው ሰላም፣ ረፍትና ፍቅር ይሰማሻል ማለት ነው። ስለዚህ ተማሪ ኤልዳና እስቲ ምን አሰባለሁ? ቻርሊ ባንሰጣቸው ስትይ ትናንትና ጠይቀሽኝ ነበር፣ ግን መልሼ ይሻለሁ። ባንሰጣቸውማ ልክ እንደማንሰጣቸው ነው ስንሰጣቸው ረፍትና ፍቅር ሰላም ይሰጠናል። አሁን ያደረጋችን ነገር እነሱ ጋር ሄደን ይቅርታ ጠይቃላችሁ ማለት ነው። ያው እንግዲህ ልባችን ያለ ይመስለኛል። እሺ ወደ ምትኬ እንሄዳለን። እናንተ ሁለታችሁን ቅሬታ አለኝ። መስጠት እንዳለባችሁ ቻል በደንብ ትናንትና እንዳስተማረችን ዛሬም ድጋሚ እንዳስተማረችን ለእናንተ መስጠት እንዳለባችሁ ነው።
አመሰግናለሁ። እሺ፣ ስለዚህ ዛሬ ደግሞ እነሱን ይቅርታ እንጠይቃለን ማለት ነው። አሁን ምንድን ነው ዛሬ ደግሞ ልታመናጭኝ ነው እንደመጣሽ? በመጀመሪያ ይቅርታ ልንላችሁ የመጣነው እስከ ዛሬ ላጠፋነው ይቅርታ ልንጠይቃችሁ ነው እና በእኔና በእሷ ስም ይቅርታ። አዎ የአራዳ ልጅ ግን ማለት ቅሬታ የለበትም። እሺ ለእንግዲህ ግን አለመወቃጫት አይደለም፣ ቅር አይለንም። ሰውን ለመርዳት ሰው መሆን ብቻ በቂ ነው። ስላዳመጣችሁ እናመሰግናለን። ይቺ ዜማ ብዙዎቻችን እናውቃታለና ይታወቃላ። ድምፄ ጥሩ ስላልሆነ በጣም አሪፍ። አሁን ወደ ዋናው ፕሮግራም እንገባለን። አንድ ገጣሚ ያለች ብርቅዬ የሆነች ገጣሚ ለብቻ መጨረሻ ላይ ማስቀመጣት። ቲያትረኞች አሁን መጥተው ተመልካች ይሆናሉ። እሺ ይህ አይደለ አቅርበውልናል። አሁን ደግሞ ቁጭ ብለው ይመልከቱ። በጣም አሪፍ። እዚህ ለመሰባሰባችን ምክንያት ከፈጣሪ ጋር የነገ ተስፋ በእሷ ምክንያት አድርጎ እግዚአብሔር በስነ ምግባራቸው የታነጹ እንዲሆኑ አይደለ ኬቢ አይደለም ለልጆቼ ልበላቸዋል 10 ምናምን ዓመት ስለምበልጣቸው ሰው አይደለም ለልጆቻችን ለእኛ ለኩዮቿ ራሱ መምህር ናት በብዙ ነገር። ስለዚህ ኬቢ እዚህ ትመጣና ልጄ ሆይ ትለናለች። በጣም አሪፍ። እንኳን ደህና መጣችሁ። ደስ ብሎኛል ስላየኋችሁ። የኔ ልጆች ደህና ናችሁ አይደል? ጋር ያላችሁ ደግሞ ሁላችሁንም በጣም ነው የምወዳችሁ። እናንተን ሳይ ብዙ ተስፋ ይታየኛል። እናንተን ሳይ ስለመኖር አስባለሁ። እናንተን ሳይ መስራት እንዳለብኝ ይሰማኛል። ብዙ ነው የምወዳችሁ። ለእናንተ ብዙ ቦታ አለኝ። ስመጣ ሳገኛችሁ ቁመት ጨምራችሁ አድጋችሁ እኔ ከማውቀው ፀጉር ስታይል ቀይራችሁ ስትጠብቁኝ ብዙ ነገር ነው የሚሰማኝና ደስ ይለኛል። በዚህ መንገድ እግዚአብሔር ለእናንተ እንድቆም እድል ስለሰጠኝ ታስታውሳላችሁ አይደለ? ይሄንን ስራ ስሰጥ ይሄ የመጀመሪያ አይደለም ማለት ወይም ደግሞ እዚህኛው ጊፍታችሁ ላይ ስራ ስሰጥ የመጀመሪያ አይደለም። ሁሉ ጊዜ እንደምላችሁ ይሄ ስራስ እንድትጽፉበትም ነው እንድትማሩበትም ነው። እስራስ የሳላችሁበትን ስዕል ባትፈልጉት መልሳችሁ የምታጠፉበት ላጲስ አለው እላችኋለሁ አይደለ? ሁሉ ጊዜ በህይወታችሁ መሆን የምታስቡት ማድረግ የምታስቡት በጣም ብዙ ነገር እንደምታስቡ ስለማት መሆን የምታስቡትን እንኳን ማስተካከል ብታስቡ እስራሳችሁ ምን አለው? ላጲስ አለው። ስለዚህ የምትሰሩትን ነገር ሁሉ ፎከስ አድርጋችሁ ስሩ። በምንሰጣችሁ ስራስ ውስጥ መልካም ነገርን መጻፍ፣ መልካም ነገርን መስራት ተለማመዱ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ በሰላም አደረሳችሁ ወላጆች። እንግዲህ ልጄ ሆይ ቻሪታብል ኦርጋናይዜሽን ከተመሰረተ እንግዲህ 7 ዓመትን አስቆጥሯል። በተለያየ ጊዜ የተለያዩ የበጎ አድራጎት ድርጅቶች ጋር ኮላብ በማድረግ እንዲሁም ደግሞ ቢግላንድ ያሉ ልጆችን ቴክ ኬር በማድረግ ላይ እየሰራን ያለ ነው። ስፔሻል ቴራፒዎችን እንሰጣለን። ከልዩ ፍላጎት ህፃናት ጋር ስራዎችን እየሰራን እንገኛለን። በአሁኑ ደግሞ በዓልን ከልጆቼ ጋር ለማክበር እንዲሁም ደግሞ ለወላጆች የበዓል መዋያ ለመስጠት የመጣ ነው። ደስ ብሎኛል። ሁላችሁም ጥሪያችንን አክብራችሁ ስለተገኛችሁ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። የልጄ ሆይ መፈክር ቃል አለ ሁሉ ጊዜ የምንለው አይደለ? ልጄ ሆይ ሰው ሁን፣ ልጄ ሆይ ሰው ሁን። ሰውነት ከማን ነው የሚጀምረው? ከራስ ነው የሚጀምረው። ስለዚህ ሁላችሁም ባላችሁበት ቦታ ሰው መሆንን ለራሳችሁ፣ ለጎረቤታችሁ፣ ለልጆቻችሁ ብላችሁ አጠገባችሁ ላሉ ሰዎች ለማሳየት አደራ እሰጣችኋለሁ። ምክንያቱም ሰውነት የሚታይ እንጂ የሚነገር አይደለም አይደል? እኔ ሰው ነኝ ስላችሁ እያወራሁ ነው ወይስ ስለምታዩ ነው የምታምኑት? ስለምታዩ። ሰውነት የሚታይ ነው። እሺ እኔ ካለኝ ነው ማካፍላችሁ፣ እናንተም ካላችሁ ማካፈልን ተማሩ። ወዳችኋለሁ። ራሔል ትባላለች።
በጣም ነው የምወዳት፣ በጣም ነው ምሳሳላት። እንዲህ ባይሆን ደስ ይለኛል። የምር የወለድኳት ይመስለኛል እና ምናልባት ነገ እኔ ከምወልዳቸው ልጆች እዚህ ጋር ያሉትን ልጆች አለያቸው ሁሌ አግኝቻት ሲሄድ ብዙ ነገር ነው የሚሰማኝ እና እንደገባው ራሔል ይታለች እላለሁ እና ልጆቻችሁን እያበላለጥኩ አይደለም፣ ታውቃላችሁ እንዴት እንደምወዳችሁ አይደለም፣ ግን በጣም ብዙ ትውስታ ስላለ ነው ከራሔል ጋር እወዳችኋለሁ። እሺ ይሄንን አስቡ። ብዙ ጥያቄ ትጠይቁኛላችሁ ስንመጣ አይኖ ያንን ሁሉ ጥያቄ መሙላት ባልችልም ግን እንደምወዳችሁ ለማሳየት ጥራለሁ። ራሔል ጎበዝ ተማሪ ናት። ብዙ ጊዜ ፈተና ውጤቶቿ ይደርሰኛል። እዚህ ጋር ያወጣኋት እንድናለቅስ ምናምን ሳይሆን ቲሸርት ሲሆን ሁል ጊዜ እየተከታተለች ውጤቷን ስለምትልክልኝ ነው እና ሌሎች ልጆች ነገ ካፕቴን መሆን ፈልጋለሁ፣ ዶክተር መሆን ፈልጋለሁ የምትሉኝ ሰዎች ደግሞ ፈተናችሁ እንዲላክልኝ ፈልጋለሁ። በኦንሊ ውጤት እያስላከች ያለችው ራሔል ብቻ ናት። 10 ከ10 አለ። እንግዲህ እዚህ ጋር ያሉ ቦርድ ሜምበሮች ያሉ፣ ቮለንቲሮች አሉ። እናንተን እንጠብቃለን። እኛ ትንሽ ነው የሚቀረን ከዚህ በኋላ ብዙን እድሜ መተናል። ስለዚህ ጎበዝ ተማሪ ሆኑ። ነገ የሀገራችን ተስፋ እናንተ ናችሁ። ይህንን እኔ የምሰራውን ስራ ለእናንተ ሰጥቼ ነው እኔ የሚሄደው። ሰማችሁኝ አይደለም? ነገ እዚህ ትምህርት ቤት መታችሁ እናንተ ትረዳላችሁ፣ ታስተምራላችሁ። ከዛም ደግሞ ብቁ ትውልድን ለማፍራት እንደኔ አደራ ትሰጣላችሁ። ስንት ሰው መቀበል ይፈልጋል? እወዳችኋለሁ እኔ ልጆች፣ በጣም ነው የምወዳችሁ። ለራሔል አንድ ያጨብጭቡላት። እናመሰግናለን። ልጄ ሆይ ነይ። ልጄ ሆይ አይሰማም። ልጄ ሆይ ልጄ ሆይ አይሰማም። ልጄ ሆይ እዚህ በጣም ብዙ ሰው አለ። ልጄ ሆይ በዚህ ምድር ላይ ሰው መሆን የሚቀድም ነገር፣ እናንተ ትውልድ የምትረከቡ ልጆች ሰውነት መሽተት ታውቃላችሁ። ሰው መሆን አይደለ? ሰው ሁኑ። ሚስ ጽዮንና ሚስ ህይወት ልጅ ሆይ ሲነሳ አይደል? ስንት ዓመቱ ነው? ለዚህ 7 ዓመት ነው። እዚህ እኔ ሰሞት በቋሚነት 2 ዓመት አይደለ? 2 ዓመት እዚህ በነበረ ቆይታ ላይ አብረው ነበሩና ሚስ ልዩና ሚስ ህይወት እስኪ ማታቋቸው እጃችሁን አውጡ። ማታቋቸው የምታቋቸው እስኪ ፍቅራችሁን ግለጹ። ከዚህ በላይ 2 ዓመት ሙሉ ከዚህ በላይ ይገባችኋል። አጨብጭቡ እንጂ። እሺ በምስጋና ጀምራለሁ። እኔ መጀመሪያ 2 ዓመት ሙሉ ልጆቻችንን በኃላፊነት ስለተንከባከባችሁ፣ በሙያ ስላገዛችሁ፣ በሀሳብ ስለተራዳችሁና በታላቅነት እንደ ልጆቻችሁ ስላሳደጋችሁ ምስጋና በእኔም በልጄ ሆይም ስም በወላጆችም ስም አይደለም ልሰጥ እፈልጋለሁ። ስለዚህ አመስግኑልኝ። የተወሰነች ነገር ያደርጉልንና ከዛ ቅድም ያልኳችሁ አሉ አለ እነሱን እንጋብዛለን። እሺ ጥሪያችንን አክብራችሁ ወላጆች ስለመጣችሁ በጣም እናመሰግናለን። ተማሪዎቻችንን ያው አሁን ወደ ቤት በመሄጃችሁ ሰዓት እዚህ ጊዜያችሁን ስለሰዋችሁ ሳናመሰግን አናልፍም። ከዛ በተረፈ ልጄ ሆይ የበጎ አድራጎት ድርጅት
እንደምታያቸው ወጣቶች ናቸው። ነገ ብዙ መስራት የሚችሉ አቅም ያላቸው ልጆች ናቸው። የእኛን ተማሪዎች ሲረዱ ቆየት ብለዋል። በተለይ በአሁኑ ጊዜ መንግስት ነው የሚረዳቸው ደብተር ማቴሪያል እና ግን ቶሎ ስለማይመጣ እነሱ ቶሎ ብለው ለልጆቻቸው ለነዚህ ለሚረዷቸው ልጆች ትምህርት እንዳይስተጓጎልባቸው በማለት ቀድመው የሚደርሱልን ወገኖቻችን ናቸው። በጣም ነው የምናመሰግናቸው። ከዚህ በፊትም ብዙ ነገር አድርገውልናል። የምሳ ፕሮግራም ምሳ አምጥተውላቸው ለተማሪዎቻችን ጥሩ ጊዜ አብረው እየበሉ እየተጫወቱ ልጆቹን የወደፊት ራዕያቸው ምን እንደሆነ ወደፊት መሆን የሚፈልጉትን ተሰጧቸው ምን እንደሆነ አሁን ሲያቀርቡ ያያቸዋቸው ልጆች ሲያነጋግሯቸው አንድ ቀን ሙሉ ከነሱ ጋር ቆይተው ነበር ከዚህ በፊት። ዛሬም እንግዲህ በእንደዚህ አይነት ሁኔታ ወደኛ ትምህርት ቤት መጥተው ከልጆቻችን እንዲሁም ከልጆች ወላጆች ጋራ መልካም ቆይታ ለማድረግ ሰዓታቸውን ሰውተው ጊዜያቸውን ሰጥተውን ከኛ ጋር እንዲያሳልፉ ስለመጡ በጣም እናመሰግናለን። ትልቁ ነገር ግን እነሱ የሚፈልጉትን ደጋግመው ሲነግሯችሁ ነበር። ተማሪዎች በባህሪያችሁ ጥሩ ስነ ምግባር ኖሯችሁ በትምህርታችሁ ውጤታማ ሆናችሁ ነገ እችን ሀገር እንድትረከቡ እንዲሁም እናንተም ነገ ላይ የእነሱን ስራ ተረክባችሁ እንድታስቀጥሉ ከፍተኛ ምኞታችን ነው። በርቱ ነው የምንለው። በጣም እናመሰግናለን። የልጄ ሆይ ፕሮግራም በተለይ ኬብሮንን በጣም የሚወዷት ልጆቹ ገና ትመጣለች ሲባል በጉጉት ምኗን ነው የሚፈልጉት? ከዚህ ከስጦታው የበለጠ የምትሰጣቸውን ፍቅር ነው በቃ እንደ እንጀራ የሚርባቸውና ብዙ ጊዜ ከኔ ጋር ሲያወሩ ደስ የሚል ነገር ነው የሚነግሩኝ። ልትመጣ ነው ስላቸው በጣም ነው ተደስተው። ቅድም አይታችኋታል አይደል? ሊዲያ የገጠመችላትን ግጥም ለኬብሮን ብላ ነው የገጠመችው። ርዕሱን አዳምጣችኋት ከሆነና ልጆች ለነሱ ያላቸው ፍቅርን እየለመዱ እንዲሄዱ ከማድረግ አንጻር ከፍተኛ ተጽዕኖ እየፈጠሩ ስለሆነ በጣም ነው የምናመሰግነው። ላለው ተባረኩ። እናመሰግናለን። ሂዊ የሁለቱንም ተወካይ ሆና አወርታለናለች። በክብር ሸኙልኝ። ከዚህ በመቀጠል ኬቢሻ ማሚ ወደዚህ እንጠራትና የምትሰጠው ምስጋናም አለ። በዛውም ደግሞ የምትነግራችሁ ነገር አለ። ወደ እሷ ዳንም ወደዚህ እንድትመጣ ፈልጋለሁ። ሁለቱን ወደ በጭብጨባ ወደዚህ ሸግጉ። እሺ ስታዩዋቸው ወጣቶች ናቸው አይደል? አያቸዋል። ሲታደግ እንደዚህ መሆን ይቻላል። የኔ ልጆች ሰማችሁ አይደል? ዛሬ በጣም ትልቅ ስጦታ ይዘውላችሁ መጥተዋል። አይ ዶንት ኖ እነሱ እንዴት እንደሚያወሩ ባላውቅም ለማቅረቢያ ልስጥ። እሺ ለታሪክ እንዴት ናችሁ? አሜን፣ እግዚአብሔር ይመስገን። እኔ ሳሙኤል በላይነህ እባላለሁ። የፒስጌት ሆሊስቲክ ሚኒስትሪ ዳይሬክተር ነኝ እና ፒስጌት ሆሊስቲክ ሚኒስትሪ የሚሰራቸው የተለያዩ አይነት ፕሮግራሞች አሉ። ከእሱ መካከል አንደኛው በዚህ ሰዎችን ማገዝ፣ በተለያየ ሁኔታ ውስጥ ያሉ ሰዎችን ማበረታታት እና ለነሱ አቅማችን በፈቀደ መልኩ አይዟችሁ ከጎናችሁ ነን የሚል ራዕይ ያለው ድርጅት ነው። አብረውኝ የመጡ አብረው ሰራተኞች አሉ። አንዴ ከፒስጌት ሆሊስቲክ ሚኒስትሪ የመጣችሁ ከኋላ ያላችሁ እንደኔ አይነት ሹራብ ያደረጉት በሙሉ ቆሙልንና ዌልካም ይበሏችሁ፣ አጨብጭቡላቸው፣ ዌልካም በሏቸው። ከኛ ጋር አብረው እግዚአብሔር ረድቷቸው ጊዜያቸውንም ገንዘባቸውንም አብረው ዋጋ ከፍለው ይሄው እዚህ ድረስ ባይዘው አብዛኛዎቻችን የመጣ ነው በጣም ከርቀት ሰፈር ነው። አብዛኛዎቻችን ወደ አያት አቶ ሰሚት አካባቢ ነው ያለው እና ከእናንተ ጋር ጊዜ ለማሳለፍ ፈልገን የመጣ ነው። ዛሬ ደግሞ እግዚአብሔር
ከረዳን ካገዘን ላይ እንዲሁ ለበዓል ለተወሰኑ እናቶች የሚሆን እና የፕሮግራሙን ይዘት አንድ ዶሮ ለአንድ እናት ብለነዋል እና ይህንን ፕሮጀክታችንን ወደ 6 ፕሮጀክቶች ነበሩ። ከ6ቱ እናንተ ሁለተኛው ፕሮጀክቶቻችን ናቸው። ይቀጥላል ደግሞ የምንቀጥላቸው ሌሎች ፕሮጀክቶች አሉ። ለዚህ ከእናንተ ጋር መተናል። በዚህ አጋጣሚ ይህንን ነገር ለመስራት ስናስብ የልጅ ሆይ ቻሪቲ ኦርጋናይዜሽንን አብረን እንድንሰራ እድልም ስለሰጣችሁ እናመሰግናለን። ነገም ተነገ ወዲያም ደግሞ ከነሱ ጋር አብረን ሆነ ብዙ እንደምናግዛችሁ አስባለሁ። በተለይ ደግሞ በዚህ በኩል ያሉትን ስላየው በጣም ደስ ብሎኛል። እነዚህ ነገ የኢትዮጵያ ትልቅ ተስፋ ናቸው፣ ትልልቅ መድኃኒት ናቸው፣ ለኢትዮጵያ ትልልቅ በረከት የሚያመጡ የነገ ተስፋዎቻችን ናቸው እና በጣም ታምራላችሁ። ወዳችኋለሁ። ቴንክ ዩ። እንዴት ናችሁ? ስላየኋችሁ በጣም ደስ ብሎኛል። ወንድሜ ሳሚ እንዳለው የእናንተን ፍቅር እናንተ ፊት ላይ ያለውን ፈገግታ ለማየት ብቻ ነው። በጣም ብዙ ነገር እንዳደረግን አይሰማንም። እኔም በግል የሚጠይቁኝ እዚህ ጋር እንደው ስላስተባበረን ይሆናል እንጂ እዚህ ጋር መቆም የምንችልበትም አይደለም። ግን ፍቅራችንን ብቻ እንታየውልን የምንፈልገው። ለእናንተ በጣም ፍቅር አለን ወላጆች፣ እኛንም እንደናንተ ያሳደጉን አሉ። ነገ እመኑን የእናንተ ልጆች እዚህ እኛ የቆምንበት ቦታ ቆመው ከዚህ ቁጥር በላይ የሆነ ሰው ሲመግቡ ታያችኋላችሁ። ህይወት እንደዚህ አይቀጥልም። እንወዳችኋለን። ተማሪዎች የምነግራችሁ ነገ ይህን ቦታ የእናንተ ቦታ ምንም አይደለም የሰጠናችሁ ፍቅር ብቻ ነው የሰጠናችሁ። እንወዳችኋለን እና እኔ በጣም ስሜቴ እንትን ስላለ ነው እና ቅድም ኬቢ እንዳለችው በፍቅር የእናቶችና የህፃናት መርጃ ማዕከል አስተባብራለሁ ለተወሰኑ ዓመታት። አሁን ከልጄ ሆይና ከፒስጌት በሰጡኝ እድል መሰረት ኬቢና ወንድሜ ሳሚ በሰጡኝ እድል መሰረት የተወሰነ ነገር እነሱ ባደረጉት ነገር ላይ ነው ጭማሪ ነገር ለእናንተ ፍቅሬን ለማሳየት ያደረጉት። ግን እኔ እዚህ ቆምኩኝ እንጂ ይሄንን ነገር የሰጧችሁ ከኔ ጀርባ ብዙ ወዳጆች ያሉ፣ እኔ እነሱን ወክዬ ነው የቆምኩት። ስለዚህ እነሱ ባሉበት ስፍራ በእናንተ ስም ቴንኪው ልላቸው ፈልጋለሁ። እመኑኝ ነገ በጣም ደስ የሚል ቀን ነው። እመኑኝ የሚቀጥለው ዓመት እንደዚህ አይሆንም። እመኑኝ የሚቀጥለው 5 እና 10 ዓመት በጣም ብዙዎቻችሁ ትልቅ ቦታ ትደርሳላችሁ። ይሄንን ከልቤ ነው ብላችሁ ወላጆች እንኳን ደስ አላችሁ። ልጅን የሚሰጥ አምላክ ነው። እነዚህ ልጆች የሰጣችሁ እሱ ነው። በእነሱ ላይ ያየውን ነገር ደግሞ እንዲሆኑ የእናንተ ማደር አለበት። እኛም እናግዛችኋለን፣ እነሱም ነገ ብዙዎችን ደግሞ ያግዛሉ። ተባረኩ። እንወዳችኋለን። በዚሁ ሰርቲፊኬት እንሰጣቸዋለን። ፒስጌት ሆሊስቲክ ሚኒስትሪ ለበዓል የሚሆን ለእያንዳንዱ የ38 ልጆች ወላጆች አንዳንድ ዶሮ እና እንዲሁም ደግሞ 10 እንቁላል ይዘውልን መጥተዋል። በተጨማሪ በፍቅር የእናቶችና ህፃናት መርጃ ተቋም ደግሞ 2 ኪሎ ሽንኩርት ይዘውላቸው መጥተዋል። ስለዚህ ለፒስጌት ሆሊስቲክ ሚኒስትሪ የሰሩትን መልካም ስራ የሚያበረታታ ሰርተፍኬት እንሰጣቸዋለን ለልጅ ሆይ ማለት ነው። ለፍቅርም እንደዛው የሰራችሁት ስራ የሚያበረታታ እና ደግሞ ለልጆቻችን ምሳሌ ስለሆናችሁ በጣም እናመሰግናለን። ለአዲስ ትውልድ አትታዩኝም።
መምህር ሲሆን ህይወት እናመሰግናለን። እነሱን አጨብጭቧቸው ወደ ቦታቸው ሸኙ። በሚቀጥለው ከወላጆች እንደምሸልም በጣም እርግጠኛ ነኝ። ተስማማላችሁ? በሚቀጥለው ስንመጣ ቀጣይ የምናገኛቸው የፋሚሊ ፕሮግራም ይኖረናል፣ የቤተሰብ ፕሮግራም ይኖረናል። በዛ ፕሮግራም ላይ የምናወራቸው ነገሮች ስለሚኖሩ እናንተም ደግሞ ሰርተፍኬት ይሰጣቸዋል። ተስማማላችሁ? በሚቀጥለው ስንመጣ ቀጣይ የምናገኛቸው የፋሚሊ ፕሮግራም ይኖረናል፣ የቤተሰብ ፕሮግራም ይኖረናል። በዛ ፕሮግራም ላይ የምናወራቸው ነገሮች ስለሚኖሩ እናንተም ደግሞ ሰርተፍኬት ይሰጣቸዋል። በቀጣይ የሚሆነን ምንድነው? አብረን ያዘጋጀነውን ኬክን ቆርስና ልጆች እዚህ ጋር ኬክ እየበላችሁ ትቆዩናላችሁ። ወላጆች ለትንሽ ደቂቃ ውጭ ትቆዩልናላችሁ። እሺ፣ ኬክ ከኛ ጋር የምትቆርሱት ከፒስጌት ሆሊስቲክ ሚኒስትሪ ዋና ስራ አስኪያጅ ሳሚና በፍቅር ወደዚህ ትመጣላችሁ። እንዲሁም ደግሞ ሚስ ህይወትና ሚስ ጽዮን ወደዚህ ትመጣላችሁ። ዕለት ተዕለት ከመምህራን ጋር በመናበብ በየቀኑ ለወላጆችም አይደለም ርዕሰ መምህር በመሆን ይህ ትምህርት ቤት ብዙ ትምህርት ያላቸው ብዙ እውቀት ያላቸው ትውልዶችን እንዲፈጠሩ ትልቅ አስተዋጽኦ የምታደርግ እናት ናት። ብዙ ልጆች አሏት አይደል? እስኪ አንድ ሞቅ አድርጋችሁ አጨብጭቡልኝ። መምህር ከደጃ የምትለኝ ነገር አለ፣ እሷን እንስማ። አመሰግናለሁ። እኔ ብሎ አጭር እዚህ ጋር ልጅ ሆይ በጎ አድራጎት ድርጅት አምና ነው እዚህ ትምህርት ቤት የገባው። ዘንድሮ አምና የሚያከናውኑት ነገር ለተማሪዎች የሚሰጧት ድጋፍ ቃል እያስገቡ ቃሏ ምንድን ነው? ነገ የተሻለ ተማሪ ሆነን መድረስ ያለብን ነገር ቃል ነው የሚያስቀምጡልን። አደራ የተባልነውን ነገር እንጠብቃለን አይደል? ወላጆች ደግሞ ዛሬ የተጠራችሁበት ምክንያት ደብዳቤ ላኩ ታውቂ እንዳትቀሩ። ልጅ ሆይ የሚለፈውን ተግባር እናንተ ተቀብላችሁታል ወይ? እናንተ ተማሪዎች የተሻለ ደረጃ እንዲደርሱ ምን እያደረጋችሁ ነው የሚለውን ነገር እናንተ እንድታዩት የጥብቅ መጥሪያ ደብዳቤ ላኩት ለዛ ወላጆችን ማለት ነው። ስለዚህ እያንዳንዱ ስጦታ መልእክት አላት እንድትወስዱልኝ ወላጆች። መልእክት አንድ ነው። ነገ ይሄ ተማሪ የተሻለ ቦታ እንዲደርስ አስተዋጽኦ አሁን መክፈል ያለብንን መስዋዕት የምንከፍለው ወላጆች ስለሆን መስዋዕቱን ካሁኑ እንድከፍሉና ልጆቻችን ነገ ከምንፈልገው ከምንመኘው ነገር ደርሰው ማየት እንድንችል እንድትጥሩ ነው። ሌላው ልጅ ሆይ ድርጅት ላይ በጎ አድራጎት ድርጅት ላይ የሚሳተፉ አካላትን ማመስገን ነው የምፈልገው። የዛሬ የሚጥሏት ጠብታ ነገ ደህና ቦታ ላይ ደርሳ ስለሚያዩ የነገ ተስፋቸውን እያስቋጠሩ ስለሆነ በጣም እጅግ አድርጌ በኋላ ስም አመሰግናለሁ ማለት። በዚህ በመቀጠል ግን ለልጅ ሆይ በጎ አድራጎት ድርጅት እንደው ምስጋናም በባዶ ስለማይሆን በሰርተፊኬት እንዲሆን የሚለው ሰርተፊኬቱ የ17 መስከረም ላይ ድጋፍ አድርጋለች። የደብተር ከመንግስት ቀድማ የተገኘችው ማናት? እሷ ናት። ሲቀጥል አሁንም አመት በዓል ቤታችን ባዶ እንዳይሆን እስኪ እንዳስስ። እናት ልጇን ትዳስሳለች አይደል? እሷ ደግሞ ልጆቿን ልዳስስ መጥታለች። ስለዚህ እንደ ተማሪዎችም በተማሪዎችም በወላጆችም እንዲሁም በትምህርት ቤቱ ስም እኔ ላመሰግናት ፈልጋለሁ።
ላንቺ ነው ለማን ለኪሩ ወደዲ ላልተረኩልሽ የልብ ወዳጅ ከነፍሴ ጽዋ የተቋደሽ የስሜት አንደበቴ ልቤ ላይ ጠልቀሽ የተቀመጥሽ ወዳጅ አለሽ ሲሉኝ ስምሽን ጠርቼ የምኮራብሽ መኖርሽ ብቻ የሚሞላኝ ወልጅሽ ያልጠገብኩሽ በመላ ስብራቴ ለእኔ ቦታ የሚሰጥሽ ለክብሬ ክብርሽን ዝቅ የምታደርጊ ሁሉንም መሆን የምትችይ ስስቅም ሳነባ ከኔነት የማላጠሽ በነሳቅሽ ብቻ የዓለምን ውበት የማይብሽ የማምንሽ የምጨነቅልሽ የሚስጥር ካዝናዬ የልብ ወዳጄ በጣም ነው የምወድሽ። አመሰግናለሁ። ደስ ብሎሽ ስቀሽልኝ ካየው ዓለም ሁሉ የሳቀ መስሎኝ እውላለሁ። አንቺ ክፍት ብሎሽ እዝን ካልሽብኝ ሰማይ እንኳን ጥቁር ነው የሚልብኝ። እናም እማምዬ ስቀሽ ደስታዬ እንዲበዛልኝ በምትወጂኝ መጠን ሁልጊዜ ሳቂልኝ። አመሰግናለሁ ስለዳኞች። በጣም እናመሰግናለን። ወደ ኬክ ቆረሳው እንሄዳለን።
አሜን ሙተኛ ፍቅር አላህ ይስጠን ያ አላህ ያ ረቢ ያ አላህ ከፍ ያለው እንጀራ ከፍ ያለው ነገር አላህ ይስጥሽ ሰላም ጤና ይስጥልኝ። እንዴት አላችሁ? ኬቢያ ማነኝ ከልጅ በጎ አድራጎት ድርጅት። ዛሬ እንግዲህ በዓልን ከልጆቼ ጋር በሚል መሪ ቃል ባዘጋጀነው የ200 ብር ቻሌንጅ ዛሬ በሚኪላን ትምህርት ቤት ውስጥ ተገኝተን ለ38 ልጆቼ እንዲሁም ደግሞ ለወላጆቻቸው የበዓል መዋያን አዘጋጅተን ለነሱ ያበረከትንበት ቀን ነው። ይሄንን ፕሮግራም እንድናዘጋጅ በጎናችን የነበራችሁ ሁላችሁንም እጅግ አድርጌ አመሰግናለሁ። በ200 ብር ቻሌንጅ አብራችሁን የነበራችሁ የፌስቡክ ቤተሰቦቻችን እንዲሁም ደግሞ የቴሌግራም ቤተሰቦቻችን በጣም እጅግ አድርጌ ማመሰግነው።